ሰላም ጤና ይስጥልኝ ውድ የኬሎ ሚዲያ ተከታታዮች፣ በዕለታዊው የዛሬ ውሎ ፕሮግራማችን እነዚህን መረጃዎች እንዲያቀናጅተን ይዘንላችሁ ልንቀርብ ተሰናድተናል። ከፕሮግራም ጋር አብሬያችሁ ቆይታ የማደርገው እኔ አብዲስ አደፋር ነኝ። የአንድ ቢትኮይን ዋጋ $91,000 እየተሸጠ እንደሆነ ተሰማ። ከ10 እስከ 20 ሺና እዛ አካባቢ በሚገኝ የዋጋ ተመን ሲሸጥ ሲመነዘር የነበረው የአንድ ቢትኮይን ዋጋ ከሚገመተው በላይ ጨምሮ እስከ $91,000 እየተሸጠ እንደሚገኝ ተሰምቷል። በፍጹም ቢትኮይናችሁን እንዳትሸጡ ሲሉ የተናገሩት ዶናልድ ትራምፕ ናቸው። የዶናልድ ትራምፕ የአሜሪካ ፕሬዝዳንት ሆኖ መመረጥ ለክሪፕቶ ማህበረሰቡ ትልቅ ብስራት ሆኖታል። ትራምፕ መመረጣቸው ከተሰማ በኋላ ቢትኮይን ታይቶ በማይታወቅና በማይታመን ሁኔታ ጨምሯል። ዛሬ ላይ አንድ ቢትኮይን ከ91,000 በላይ ገብቷል። ልክ ትራምፕ ሲመጡ በክሪፕቶ ማህበረሰቡ ዘንድ ትልቅ ደስታ የተፈጠረ ሲሆን የመጀመሪያው የክሪፕቶ ፕሬዝዳንት ተመረጠን የተባለው ትራምፕ የመጀመሪያው በይፋ ቢትኮይንና ክሪፕቶ ከረንሲ የሚደግፉ ተመራጭ ፕሬዝዳንት ናቸው። ተመራጩ ፕሬዝዳንት በምርጫ ቅስቀሳ ወቅት አሜሪካን የፕላኔታችን የክሪፕቶ ከረንሲ መዲና አድርጋታለሁ ሲሉም ቃል ገብተዋል። ለዲጂታል መገበያያዎች የተመቸ ሁኔታ እንደሚፈጥሩም ተናግረዋል። ይህን ተከትሎ በክሪፕቶ ከረንሲ ኢንዱስትሪ ላይ የተጣለው ቁጥጥር ላይ መላላት ይፈጠራል የሚል ስጋት አለ። ትራምፕ በምርጫ ቅስቀሳ ወቅት በፍጹም ቢትኮይናችሁን እንዳትሸጡ ሲሉም ተናግረው ነበረ። የዓለማችን ትልቁ የክሪፕቶ ከረንሲ ኖት የሆነው ቢትኮይን ከትራምፕ መመረጥ በኋላ በማይታመን ሁኔታ ጭማሪን እያሳየ ይገኛል። አንድ ቢትኮይን ከ91,000 በላይ ሲሸጥ ሌሎች እንደ ዶጅ ኮይን ያሉ ክሪፕቶ ከረንሲዎችም ዋጋቸው ከፍ እያለ ነው። የዶናልድ ትራምፕ ቀኝ እጅ የሆነው ኢሎን መስክ ዶጅ ኮይን በስፋት ሲያስተዋውቀውም ይደመጣል። በኦሮሚያ ክልል ጅማ ዞን የወባ ወረርሽኝ በአስጊ ደረጃ እየጨመረ መሆኑ ተገለጸ። በኦሮሚያ ክልል ጅማ ዞን ባለፉት 6 ወራት ውስጥ የተከሰተውን የወባ ወረርሽኝ ለመከላከል በተደረገው ርብርብ የሰዎች ሞት ቢቀንስም ወረርሽኙ በአስጊ ደረጃ እየጨመረ ስለመምጣቱ ቋሚ ኮሚቴው ገልጿል። በሕዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ በጅማ ዞን የተለያዩ ወረዳዎች የወረርሽኙ ሁኔታን አስመልክቶ የመስክ ጉብኝት አድርገዋል። ቋሚ ኮሚቴው በጅማ ዞን በሰበቃ፣ ጨቆርሳ፣ በጌራና ጎማ ወረዳዎች በተመረጡ ሆስፒታሎች፣ ጤና ጣቢያዎችና ጤና ኬላዎች ባደረገው ምልከታ የወባ ወረርሽኙ በፍጥነት እያደገ መምጣቱን አረጋግጧል። የቋሚ ኮሚቴው አባልና የቡድኑ አስተባባሪ ወይዘሮ አሚራ መሐመድ በ3 ወረዳዎች የወባ ወረርሽኝን ለመከላከል የተደረገው ሁለንተናዊ ጥረት የተሻለ ቢሆንም በአንጻሩ የበሽታው ስርጭት እየከፋ መምጣቱንም አስረድተዋል። ወረርሽኙን ለመግታት የሚደረጉ ጥረቶች የበለጠ ሊጠናከሩ እንደሚገባም አሳስበዋል። የሰቃ ጨቆርሳ የመጀመሪያ ደረጃ ሆስፒታል ሜዲካል ዳይሬክተር እንደሚገልጹት ወረርሽኙን ለመከላከል የደምና የመድኃኒት አቅርቦቶች ሊሟሉ እንደሚገባም አስገንዝበዋል። የዓለም ጤና ድርጅት በቅርቡ ባወጣው ሪፖርት እንዳሳወቀው በኢትዮጵያ ከታህሳስ 2023 ጀምሮ እስከ ጥቅምት 10 ባለው ጊዜ ውስጥ ከ7.3 ሚሊዮን በላይ ሰዎች በወባ በሽታ መጠቃታቸውንና ከነዚህም መካከል 1157 ሰዎች መሞታቸውን ገልጿል። በማዕድን ሚኒስቴር ለናሙና በሚል ወደ ውጭ ሀገር የሚላኩ ማዕድናት ወደ ሀገር ቤት አለመመለሳቸው ተገለጸ። ለናሙና ወደ ውጭ የሚላኩ ማዕድናት ወደ ሀገር ቤት አለመመለሳቸውን የማዕድን ሚኒስቴር የክዋኔ ኦዲት ሪፖርት ማሳየቱን በሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ገልጿል። ቋሚ ኮሚቴው ያለው በዓመት በማዕድን ሚኒስቴር ከማዕድን የሚገኝ ገቢን ማሳደጉንና መሰብሰቡን በተመለከተ የተከናወነው ክንዋኔ ኦዲት ሪፖርት መነሻ በማድረግ ከባለ ድርሻ አካላት ጋር በተካሄደው ውይይት መድረክ ላይ ነው። የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ስብሰባ ሰብሳቢ ዶክተር የሺምቤት በሚኒስቴር መስሪያ ቤቱ በኩል የተሰጠው ምላሽ አጥጋቢ አለመሆኑንና ለሀብት ብክነት የሚዳርግ በመሆኑ ማዕድኑ የሚመለስበትን ስርዓት መዘርጋት ይገባል ሲሉ አሳስበዋል። ሰብሳቢው አክለውም የማዕድን ሚኒስቴር በክንዋኔ ኦዲት ግኝት የታዩበትን ክፍተቶች ትኩረት ሰጥቶ እንዲመረምርና እንዲያስተካክልም አሳስበዋል። ሰብሳቢዋ በኦዲት ግኝቱ መሰረት በማድረግ በሰጡት አስተያየትም በሚኒስቴር መስሪያ ቤቱ ላይ የህግ ማዕቀፍ ክፍተት፣ ለአብነት ፖሊሲ አለመኖሩን፣ ያለኝታ አዋጭነት ጥናቶች በአግባቡ አለመደረጋቸውን ገልጸው ስለሆነም እነዚህ የቅድሚያ
ቅድሚያ የሚሰጣቸው ስራዎች መሆናቸውን አሳስበዋል። በተጨማሪም ከማዕድን ዘርፉና ከማዕድን አምራቾች በቂ ገቢ እየተሰበሰበ አለመሆኑን ጠቁመው በማዕድን ጥራት እና ዓለም አቀፍ ተወዳዳሪ መሆን ረገድ የሚታዩ ክፍተቶችን ለማረም የአሰራር ስርዓት መዘርጋት እንዳለበትም ሰብሳቢዋ አስገንዝበዋል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራሙ ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም